እንደ ሰው ግን አስፈሪ ያለ በጣም የሚያስፈራ ነገር ቢኖር ሰው ነው። ታውቃላችሁ? እኔ የምላችሁ እግዚአብሔር ማለት ነው እኛን ከመፍጠሩ ይልቅ ሰውን ከመፍጠሩ ይልቅ እኛን የቻለበት የተሸከመበት መንገድ ጥበቡ አያስገርማችሁም? እኛ እኮ ማለት በጣም ከባድ እኮ ነን። ሰው ማለት ነው እንደ ሰው የሚያስፈራ አውሬ የለም። ሰው ነው ከአውሬ ይልቅ የሚያስፈራው። ከሰይጣን ያልተናነሰ ስራ። ሰይጣን ራሱ በሰው የሚቀና ይመስለኛል። ጌታን ነው የምላችሁ። በአንዳንድ ሰው የጭካኔነት፣ የአረመኔነት፣ የክፋት ጥግ የምታዩበት ሰው ላይ ነው። ታዲያ ይሄን ስትሰሙ ስታዩ እግዚአብሔር ሰውን ከመፍጠሩ ይልቅ እኛን የተሸከመበት የቻለበት ጥበብ አያስገርማችሁ? እግዚአብሔርን እኔ ያስገርመኛል። እንዴት ቸር መሐሪ ሩህሩህ አባት እንዳለን ሳስብ ይሄን መሰሪ አረመኔ ጨካኝ የሆነ ሰው እንዴት ይቅር እንደሚል አምላክ ሳስብ የምር ያስገርመኛል። አንድ ታሪክ ሰማሁኝና ፊልም የሚመስል እውነተኛ ታሪክ ላይ የተመሰረተ ወንጀል ባል በሚስቱ ላይ ምን አይነት መሰሪ ተንኮል እንደሰራ እንዴ! ፈረንጆችን በዚህ ልክ ተንኮል መሰሪነት ያውቃሉ እንዴ እስከምል ድረስ ማለት ነው። እውነቴን ነው የምላችሁ። እኔ ተንኮል፣ ክፋት፣ ምቀኝነት፣ አረመኔነት አበሻ ላይ ብቻ ያለ ይመስለኝ ነበረ። ታሪኩን እንዳወራላችሁ ከፈለጋችሁ ኮመንት ላይ አስቀምጡልኝ። በቀጣይ ቪዲዮ ሰራላችኋለሁ ታሪኩን። ግን አስፈሪ ነገር ቢኖር ሰው ነው። ወይኔ እግዚአብሔር እኛን የቻለበት መንገድ ሁሌ ያስገርመኛል። ሰው ከመፍጠሩ ይልቅ ማለት ነው ጌታ